ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ የዚህ ቻናል ተከታታዮቻችን ዛሬ የእግዚአብሔር ጥበቃ የሚል መንፈሳዊ ትምህርት ይዘንላችሁ ቀርበናል። ተከታተሉ። የእግዚአብሔር ጥበቃ በክርስቲያናዊ ሕይወት ውስጥ ትልቅ ቦታ ያለውና ለነፍሳችን እረፍት የሚሰጥ እውነት ነው። በዚህ ዓለም ስንኖር ልዩ ልዩ ፈተናዎችንና ጭንቀቶችን የሚገጥሙን በጥበቃው ጥላ ስር መሆናችንን ማወቅ ሙሉ ሰላም ይሰጠናል። ስለ እግዚአብሔር ጥበቃ የሚከተሉት ዋና ዋና ነጥቦች በማስተዋል እንችላለን። የእግዚአብሔር ጥበቃ ከሰው ኃይል ወይም ከምድራዊ ዝግጅት በላይ ነው። እርሱም የማያንቀላፋውና የማይተኛ ጠባቂ ነው። መዝሙረ ዳዊት መዝሙር 121 ጥበቃው የሚመነጨው ለእኛ ካለው ፍቅርና ታማኝነት የተነሳ ነው። ሁሉን ቻይነቱ የሚጠብቀን አምላክ ዓለምን በቃሉ የፈጠረ በመሆኑ ከእርሱ ቁጥጥር ውጪ የሆነ ምንም ኃይል የለም። ጊዜ አብሮ መሆኑ በጨለማ ሸለቆ እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። መዝሙረ ዳዊት ምዕራፍ 23 ቁጥር 4 እንደሚል ጥበቃው በችግር ውስጥ አለመገኘት ሳይሆን በችግር ውስጥ አብሮ መሆን ነው። መዝሙረ ዳዊት ምዕራፍ 91 ቁጥር 1 ያለው ምስጢር ይህ መዝሙር ስለ እግዚአብሔር ጥበቃ ስንናገር ዋነኛ ማጠቃሻችን ነው። እግዚአብሔርን መጠጊያዬ አምባዬ ብሎ ለሚጠራ ሰው ሁሉ የተሰጠ ተስፋዎች ይዘረዝራሉ። ከሚታይና ከማይታይ አደጋ መታደግ፣ ከአዳኝ ወጥመድ፣ ከሚያስደነግጥ በሽታ ይጠብቃል። በክንፎቹ መጋረድ እንደ እናት ወፍ ልጆቿን ከጥቃት እንደምትከላከል እግዚአብሔር በቸርነቱ ይጋርደናል። የመላእክት ጥበቃ በመንገድ ሁሉ ጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። መዝሙር 91 ቁጥር 11 የኛ ድርሻ ምንድን ነው? የእግዚአብሔር ጥበቃ በጸጋው የሚሰጥ ቢሆንም እኛ ደግሞ በእምነት ምላሽ እንድንሰጥ ይጠበቅብናል። በልዑል እግዚአብሔር መጠጊያ መኖር ጥበቃው የሚገኘው እርሱ በመጠጋትና ከእርሱ ጋር ህብረት በማድረግ ነው። ሁለተኛ እምነትና መታመን በፍርሃት ፋንታ በእግዚአብሔር ቃል ላይ መቆም። ሶስተኛ ትእዛዙን መጠበቅ በእግዚአብሔር ፍቃድ ውስጥ መመላለስ በሕይወታችን ትልቅ አጥር ነው። እግዚአብሔር ጥበቃ ማለት ምንም ችግር አይንካችሁ ማለት ሳይሆን በችግሩ መካከል የሚደግፍ የሚያበረታና ለክብር የሚያወጣ የእግዚአብሔር እጅ ከእናንተ ጋር አለች ማለት ነው። ዛሬ ቢሆን እርሱ ታማኝ ነው። በሰላም እንድንወጣና እንድንገባ እርሱ ይርዳን።